እኚህ ታካሚ በዚህ ሳምንት የሙሉ ጉልበት መገጣጠሚያ ቅየራ ወይም ቶታል ኒ ሪፕሌስመንት ከሰራሁላቸው ታካሚዎች መካከል አንዱ ናቸው። ከአብዛኞቹ ሌሎች ታካሚዎች እኚህ የሚለያቸው ታዲያ የጉልበታቸው ቅርጽ ነው። የጉልበት መገጣጠሚያ መበላት ወይም ጉዳት ያላቸው ሰዎች በአመዛኙ እስከ 70% የሚደርሱት ማለት ነው የጉልበት ቅርጻቸው የሚኖረው የቅርጽ ለውጥ ወይም ዲፎርሚቲ ወደ ውስጥ የመጣመም አይነት ነው። እኚህ ታካሚ ደግሞ እንደምታዩት ወደ ውጭ ነው የቅርጽ ለውጥ የነበራቸው። ይህ አይነቱ ቅርጽ ያላቸው ሰዎች ብዙም አይደሉም። ከአጠቃላዩ ከ8 እስከ 10% የሚደርሱ ናቸው ተብሎ ይገመታል ማለት ነው። ስለዚህ የቀዶ ሕክምናውን በዛው ልክ የተለየ ጥንቃቄ የሚፈልግ እና ፕላን ማድረግ የሚፈልግ ነው። ቀዶ ሕክምናው ከተከናወነ በኋላ እዚህኛው ምስል ላይ እንደምትመለከቱት ቀጥ ያለ እግር ሊኖራቸው ችሏል። ሕክምናው ከተደረገ በጥቂት ቀናት ውስጥ ማለትም በ4 ቀናት ውስጥ ደግሞ ያለምንም ድጋፍ በዚህ መልኩ መራመድ ችለዋል ማለት ነው። በነገራችን ላይ ወደኛ ለሕክምና ሲመጡ የታካሚ ከፍተኛ ህመም ስለነበራቸው በዊልቼር ነበር እየተገፉ የመጡት። ስለዚህ የተሳካ ቀዶ ሕክምና ነበር ማለት ነው። ለዚህ ሳምንት የመረጥኩላችሁ ኬዝ ይሄንን ነው። አመሰግናለሁ።